የዚህም ቤት የዲጂታል ማርኬቲንግ ስራውን እየሰራ እንገኛለን። እንዴት እንደምንሰራ አብረን እናያለን። አንደኛ ደቦስ እንዴት ነሽ? ሃይ ፍቅር። ለዚህ ድርጅት ብዙ ቪዲዮዎች ሰርቼልሻለሁ። ብዙ ከስተመሮች መጥተዋል ብዬ አስብ። እንዴት ነው ያለሽን አስቴት ብቻ ኦነስት? አንተ አሪፍ ሰው ስለሆንክ እናመሰግናለን። ከስተመርም እየመጣ ነው። ቴንክ ዩ ሶ ማች። ከቱርክ የተለያዩ ዶክተሮች መጥተዋል። የጸጉር ንቅለ ተከላ ያደርጉ ማለት ነው። ኤዋን ስኪን ኤንድ ሄር ስፔሻላይዝድ ክሊኒክ እንገኛለሁ። ስንት ወር ሆነው? እንዴት ነው ለውጥ? 4 ወር ነው ከተሰራት እና በጣም አልቆ ዶክተሮቹ በጣም ነው ደስ የሚሉ ሰዎች ናቸው። እንዴት ናችሁ? እሷ ደግሞ የዚህ ቤት ነርስ ነሽ። ምንድነው ሴክሬት? ካነን ማርክ 4 ካሜራ ነው የምንጠቀመው። ለምስል ነው የምንሰራው፣ ስክሪፕት የምንሰራው ራሳችንን እና ዛሬ ወረፋ ነው፣ ብዙ ሰው ነው በቀጠሮ ዛሬ የተገኘው የጸጉር ንቅለ ተከላ ለማድረግ። እኛ ደግሞ የዚህም ቤት የዲጂታል ማርኬቲንግ ስራውን እየሰራ እንገኛለን። እስኪ የህክምናው ሴክተር ላይ ምን አይነት ቪዲዮ እየሰራን እንደሆነ አብረን እናያለን። ስክሪፕት ዶክተሮቹ ናቸው የሚያውቁት፣ ቴክኒካል ነገር ነው። እኛ ግን እናግዛቸዋለን። ምን ቢባል መጀመሪያ ላይ ምን ቢባል ምን እንዴት ቫይራል ይወጣል የሚለውን እናወራለን። ሰላም ነው። ትንሽ ፎቶ ልናነሳ ነበር። አንዳንድ መቀረጽ የማይፈልጉ ሰዎች አሉ እና እነሱንም ፈቃደኝነት መጠየቅ አለባችሁ። ከዚች እዚች ብቻ ነው ፊትም አይገባ። ፋን እያደረግን በመሀል ቡና እየጠጣን ተዝናናን ከዶክተሮቹ ጋር ምናምን ነው የምንሰራውና በቃ ጨረስን። አይ ቲንክ እንሂድ በቃ ቢደውይልን። እሺ ችግር የለም። እንግዲህ ጋይስ አሁን አንዱን ቤት ጨርሰናል። ወደ ሌላው ቤት እንሄዳለን። እስኪ አብራችሁን ቀጥሉ። ሃሎ የዛሬው ቭሎግ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ይመቻችሁ።